ብትፈልጉ አግቡ፣ ባትፈልጉ የራሳችሁ ጉዳይ ብላ ገባኝ። አሰላሙ አለይኩም ወራህመቱላህ። ሐቢቢ አንድ ያቅራልኝ የምትለዋ ሚስቴ የት ሄደች የሚል ጥያቄ ብዙ ሰው ጠይቃችሁኛል። በውስጥም በኮሜንት የጠየቃችሁ ሰዎች አላችሁ። ሚስቴ የትም አልሄደችም፣ ግን ያው እኛ እናንተን ያስተምራል፣ ወጣቱን ወደ ትዳር ያገፋፋል፣ ያነሳሳል ብለን ነበረ እስከዛሬም ስንሰራ የነበረው። ነገር ግን ያው የሚነሳሳው እንዳለ ሆኖ ደግሞ መጥፎ ኮሜንቶችም ብዙ አሉ እና እነዛን ስመለከት ለምን አይቀርብኝም የሚል ውሳኔ ወሰንኩኝ። በጣም ብዙ ሳምንት ቆይቼ ነበር ልተው ወይስ ሰዎችን ያስተምራል ምናምን የሚል ብዙ ጊዜ ራሴን ስጠይቅ ቆይቼ ነበር። መጨረሻ ላይ ግን ምን ወሰንኩኝ? በቃ በዚህ ልክ መጥፎ ኮሜንቶች ካሉ አስፈላጊ አይደለም ማለት ነው ብዬ ተውኩት። ብትፈልጉ አግቡ፣ ባትፈልጉ የራሳችሁ ጉዳይ ብላ ገባኝ ብዬ በቃ ተውኩት። ስለዚህ ለዛ ነው ቪዲዮዎችን ማጥፍቻቸዋለሁኝ። ከዚህ በኋላም ከሷ ጋር የመልቀቅ ምንም አይነት ፍላጎት የለኝም። ያው እኔና እሷ ህይወታችንን እንቀጥላለን። ቲክቶክ ላይ ግን ከዚህ በኋላ ፖስት አናደርግም። በዚህ ነው የወሰነው። ጀዛኩሙላህ ኸይረን። በጣም አመሰግናለሁ ጠይቃችሁኝ ሰዎች። ወሰላሙን አለይኩም።